ሰላም እንዴት ቆያችሁን? ወደ ክለባችን ቼልሲ ደጋፊዎች በሙሉ ዛሬ የተለያዩ የቼልሲ የዝውውር መረጃዎችን ከታማኝ ምንጮች ብቻ ይዘንላችሁ መጥተናል። እስከ መጨረሻው ድረስ በመከታተል ላይክና ሰብስክራይብ በማድረግ አብሮነታችሁን አሳዩን ስንል እንጠይቃችኋለን። የመጀመሪያ መረጃችን የሚሆነው ጆቫኒ ኬንዳ ነው። ፖርቹጋላዊ ወጣት የክንፍ መስመር ተጫዋች ጆቫኒ ኬንዳ በአሰልጣኝ ሻቢ አሎንሶ የቅድመ ውድድር አመት ወይም ፕሪሲሰን እቅድ ውስጥ እንዲካተት ተወስኗል። ተጫዋቹ አስቀድሞ በኮበሃም ማሰልጠኛ ሜዳ የግል ልምዶችን መስራት ጀምሯል። ክለቡ ኬንዳን ለወደፊት ተስፋ ብቻ ሳይሆን አሁን ላይ ወዲያውኑ መጥቶ በቼልሲ የመጀመሪያ ቡድን ፈርስት ቲም ስኳድ ውስጥ የራሱን ሚና መጫወት የሚችል ብቃት እንዳለው ያምናል የሚል መረጃ ቦቢ ቪሰንት የተባለው ለቼልሲ ቅርብ የተባለ የመረጃ ምንጭ እያስነበበን ይገኛል። ፖርቹጋላዊ ወጣት የመስመር ተጫዋች እንግዲህ ጆቫኒ ኬንዳ በባለፈው የውድድር ዘመን በስፖርቲንግ ሊዝበን ቤት እጅግ በጣም አስገራሚ የውድድር ዘመን በውሰት ማሳለፉ ይታወቃል። አሁን ላይ እንግዲህ የውሰት ጊዜውን ጨርሶ እዛው የቀድሞውን ቡድኑ ነበር ያስፈረምነውም ከዛ ነው። ከእንደገና አንድ አመት የውሰት ጊዜ የሰጠነው እንደሆነ ይታወቃል። እዛው እንዲቆይ ማለት ነው። አሁን ላይ እንግዲህ ወደ እናት ክለቡ ወደ አስፈረመው ወደ አዲሱ ወደ ትልቁ ክለባችን ቼልሲ ተቀላቅሏል። አሁን ላይ ደግሞ የዋናው ቡድን አባል እንደሚሆን ነው እንግዲህ እየተረጋገጠው። ቀጣዩ መረጃችን ማሎ ጉስቶን ይመለከታል። የቀይ መስመር ተከላካያችን ማሎ ጉስቶ በቼልሲ ቤት ያለው የወደፊት ቆይታ እርግጠኛ ያልሆነበት ደረጃ ላይ ደርሷል። ይህንን ተከትሎ ማንቸስተር ሲቲ ተጫዋቹን ለማስፈረም ከፍተኛ ፍላጎት ካሳዩ ክለቦች መካከል አንዱ ሆኗል። ተጫዋቹ አሁን ላይ ወደ ማንቸስተር ሲቲ የሚሄድበት እድል እጅግ በጣም ሰፍቷል የሚል መረጃ ሲሞን ጆንሰን የተባለው ታማኝ የተባለ ለቼልሲ ቅርብ የተባለ ጋዜጠኛ ያስነበበን ይገኛል። ካፒታን ሪስ ጄምስ ይበልጥ ወደ መሀል ሜዳ እና በሶስት ተከላካይ ታክቲክ ውስጥ በቀይ መሀል ተከላካይነት እየተጫወተ በመሆኑ ክለቡ የጉስቶን ቦታ ለመተካት ማርኮ ፓሌስትራን የአጥቂ መስመር አማራጭ አድርጎ ለማምጣት እያሰበም ነው የሚል መረጃ ነው እንግዲህ ሲሞን ጆንሰን እያስነበበን የሚገኘው። ቀጣዩ መረጃችን የሚሆነው ደግሞ ዣቪየር ፓርከር ነው። ቼልሲ፣ ማንቸስተር ዩናይትድ እና አርሰናል የማንቸስተር ሲቲውን የ16 ዓመት ድንቅ ወጣት አማካኝ ዣቪየር ፓርከርን ለማስፈረም ፍላጎት አሳዩ ክለቦች መካከል ግንባር ቀደሞቹ ናቸው የሚል መረጃ ቲም ቶክ እንዲሁም ደግሞ ዴርላይን ላይቭ እያሳዩን ይገኛሉ። ታዳጊው እስካሁን የመጀመሪያውን ፕሮፌሽናል ውል ያላጠናቀቀ በመሆኑ ወኪሎቹ ቀርበዋቸዋል። በተለይም ቼልሲዎች ይህንን ተጫዋች ለማስፈረም ከወኪሎቹ ጋር ንግግር እንዳደረገ ነው መረጃዎች ይወጡ የሚገኙት። ሲቲ ግን ተጫዋቹን ላለመልቀቅ ቆርጧልም የሚል መረጃ ነው ቲምቶክ እያስነበበን የሚገኘው። ነገር ግን ተጫዋቹ አሁን ላይ ልቡሽ እንደሸፈተም መረጃዎች ይወጡ ይገኛሉ። በተለይም ወደ ቼልሲ የሚያመራበት እድል እጅግ በጣም ሰፊ እንደሆነ ነው የተለያዩ መረጃዎች እያሳዩ የሚገኙት። ያው ተጫዋቹ ወደ ቼልሲ ጋር መጣ በኋላ ዋና ቡድን ውስጥ አይቀላቀልም። ያው ለአካዳሚያችን ነው የሚፈርመው ማለት እንችላለን። ፕሮፌሽናል ውልም እስካሁን ድረስ ባለመፈረሙ ምክንያት እንግዲህ አሁን ላይ እንግዲህ የተረጋገጠ ነገርም መዘገብ አንችልም። ነገር ግን ቼልሲ፣ ማንቸስተር ዩናይትድ እና አርሰናል ማንቸስተር ሲቲም ጭምር ተጫዋቹን በጥብቅ እንደሚፈልጉት ነው መረጃዎች ይወጡ የሚገኙት። ቀጣዩ መረጃችን የሚሆነው ደግሞ ከሪም ኩሊባሊ ነው። ቼልሲ የወርደር ብሬመሩን ተስፋ ሰጪ ጀርመናዊ ተከላካይ ከሪም ኩሊባሊን በዚህ ክረምት ለማስፈረም እያሰቡበት እያጤኑበት ይገኛል የሚል መረጃ ከወደ ጀርመን እየወጣ ይገኛል። ይህ ጎበዝ እጅግ በጣም አስደናቂ ተከላካይ በክለቡ ወደ 50 ሚሊዮን ዩሮ የሚጠጋ ዋጋ ተመንም ተለጥፎበታል የሚል መረጃ ነው ከወደ ጀርመን እያገኘን የሚገኘው። እንግዲህ ይህ ተጫዋች በአሁኑ ሰዓት ላይ በቼልሲ ብቻ አይደለም እየተፈለገ የሚገኘው፣ በማንቸስተር ዩናይትድ በጥብቅ እንደሚፈለግ የተለያዩ መረጃዎች ይወጡ ይገኛሉ። በዛው በጀርመንም በርካታ ፈላጊዎች እንዳሉት ነው መረጃዎች ይወጡ የሚገኙት። 19 ዓመቱ ላይ የሚገኘው እጅግ በጣም አስገራሚ የሆነ የሴንትራል ፎርዋርድ ተጫዋች ነው። ሜትር ከ85 ይረዝማል። እንግዲህ ተጫዋቹ እጅግ በጣም አስገራሚ ተጫዋች ነው እንደነገርኳችሁ። ጥሩ ፊኒሽንግ እንዲሁም ደግሞ በጣም ፈጣን ጠንካራ የአካል ብቃት ያለው በአየር ላይ ኳሶች እጅግ በጣም ጎበዝ ከተከላካዮች ጀርባ መሮጥ የሚችል ከፍተኛ ወርክ ሬት ያለው እጅግ በጣም አስገራሚ ተጫዋች ነው ከሪም ኩሊባሊ። በአሁኑ ሰዓት ላይ እንግዲህ በቼልሲ በጥብቅ የተፈለገ እንዳለ ነው የተለያዩ መረጃዎች ይወጡ የሚገኙት። እንደነገርኳቸው ግን ከቼልሲ በተጨማሪ በርካታ ክለቦች ይፈልጉታል፣ ማንቸስተር ዩናይትድ ጨምሮ። እንዲሁም ደግሞ ከወደ ጀርመን በርካታ ክለቦች ተጫዋቹን የናስፈርም ጥያቄ እያቀረቡለት ይገኛሉ። ተጫዋቹ ግን ረጋ ብሎ እስካሁን ድረስ እንዳልወሰነ ነው መረጃዎች ይወጡ የሚገኙት። እንግዲህ በቀጣይ ምን አይነት ውሳኔን ይወሰናል የሚለውን ጉዳይ አብረን የምንመለከት ይሆናል። ቀጣዩ መረጃችን የሚሆነው ደግሞ አሌክስ ስኮት ነው።
ቼልሲ በአሌክስ ስኮት ላይ ያለው ፍላጎት አሁንም የቀጠለ ሲሆን በዚህ ክረምት መደበኛ የዝውውር ጥያቄ ቢድል በማቅረብ የቦርንሞዝ ጠንካራ አቋም ለመፈተን ተዘጋጅቷል። ቦርንሞዝ ተጫዋቹን ለማቆየት አዲስ ውል ቢያቀርብለትም ቼልሲ ግን ተጫዋቹን ለማግኘት መክፋቱን ቀጥሏል የሚል መረጃ ሳይመን ፊሊፕስ እያስነበበን ይገኛል። እንዲሁም ደግሞ ቶክ ቼልሲ የተባለው በተለይም በትዊተር እጅግ በጣም ታዋቂ የተባለ የመረጃ ምንጭ ይህን ነገር እያስነበቡን ይገኛሉ። እንግዲህ አሌክስ ስኮትን ለማስፈረም በርካታ ክለቦች ነው የሚፈልጉት። ሰምታችሁታል ብዬ አስባለሁ። ይህን ስም በተደጋጋሚ ከአርሰናል ጋር በተመሳሳይ ከማንቸስተር ዩናይትድ ጋርም ከተለያዩ ቡድኖች ጋር ስሙ ሲነሳ ነበር። አሁን ላይ ደግሞ ስሙ በጥብቅ የተነሳ የሚገኘው በተደጋጋሚ እየተነሳ የሚገኘው ከክለባችን ቼልሲ ጋር ነው። አሌክሳንደር ጄ ስኮት ይባላል። 22 ዓመት ላይ ነው የሚገኘው። እንግሊዛዊ ነው። ሜትር ከ78 ይረዝማል። በሴንትራል ሚድፊልድ ቦታ ላይ፣ በአታኪ ሚድፊልድ ቦታ ላይ፣ በዲፌንሲቭ ሚድፊልድ ቦታ ላይ መጫወት የሚችል እጅግ በጣም ቨርሳታይል ተጫዋች ነው ማለት እንችላለን። እንግዲህ አሁን ላይ ግን ቦርንሞዝ እጅግ በጣም በርካታ ገንዘቦችን እየጠራ ይገኛል። ፕላስ ደግሞ መሸጥም አይፈልግም። እስከነ ጭራሹ አልሸጠውም እያለ ይገኛል። ፕላስ ደግሞ ከሸጥኩት እንኳን በርካታ ረብጣ ሚሊዮን ፓውንዶችን ነው እንግዲህ የምጠይቀው እያለ ይገኛል። እስከ 80 ሚሊዮን ፓውንድ ድረስ ነው እንግዲህ ቦርንሞዝ ይጠይቃሉ ተብሎ የሚጠበቀው። እንግዲህ እንደነገርኳቸው ቼልሲ፣ አርሰናል በጥብቅ ነው የሚፈልጉት። በተለይም አርሰናል ይህንን ተጫዋች በጥብቅ ነው የሚፈልገው። ነገር ግን አሁን ላይ እንግዲህ ለሁለት ፉክክር ውስጥ ናቸው ቼልሲ እና አርሰናል። በተለይም ቦርንሞዝ ለመሸጥ ከወሰነ ተጫዋቹ ቼልሲ ለማስፈረም እጅግ በጣም ዝግጁ እንደሆኑ ነው እየተገለጸ የሚገኘው። ቀጣዩ መረጃችን የሚሆነው ደግሞ ሰርሃው ጊራሲ ነው። ቼልሲና ማንቸስተር ሲቲ የቦሩሲያ ዶርትመንዱን ጊኒያዊ ግዙፍ አጥቂ ሴርሃው ጊራሲን በዚህ ክረምት ለማስፈረም የዝውውር እድሉን እያጠኑት ወይም ደግሞ ኮንሲደሪንግ እያደረጉ ይገኛሉ የሚል መረጃ ስካይ ስፖርትስ ይዞ ይወጣ ይገኛል። እንግዲህ ሴርሃው ጊራሲ በተለያዩ ክለቦች ሲፈለግ የነበረ ተጫዋች እንደሆነ ይታወቃል። በተለይም በአርሰናልና በማንቸስተር ዩናይትድ ባለፈው የክረምቱ የዝውውር መስኮት ከዛ በፊት በነበሩት የክረምቱም የዝውውር መስኮት ይህንን ተጫዋች ለማስፈረም ከፍተኛ ፍላጎት ነበራቸው ሁለቱም ክለቦች፣ ቼልሲም በተመሳሳይ። ነገር ግን ተጫዋቹ ከኢንትራክት ፍራንክፈርት ወደ ቦሩሲያ ዶርትመንድ አመራ። ወደ እንግሊዝ ፕሪሚየር ሊግ የመምጣት ፍላጎት አልነበረውም። ነገር ግን አሁን ላይ ተጫዋቹ ከቦሩሲያ ዶርትመንድ መልቀቅ እንደሚፈልግ ነው መረጃዎቹ ይወጡ የሚገኙት። እንደነገርኳችሁ በርካታ ክለቦች ሲጫወት ነበረ። ይቅርታ ኢንትራክት ፍራንክፈርት ሳይሆን ስቱትጋርት ነበር። ከዛ በኋላ ነው ወደ ዶርትመንድ ያመራው። ያው በስቱትጋርት እያለ ራሱ በርካታ ክለቦች እየፈለጉት ነበር። ማንቸስተር ዩናይትድ ጨምሮ፣ ክለባችን ቼልሲን ጨምሮ፣ አርሰናልንም ጨምሮ በባለፉት 2 ዓመታት ሲፈልጉት ነበር። አሁን ላይ 30 ዓመቱ ላይ ነው የሚገኘው። ሜትር ከ87 ይረዝማል። እጅግ በጣም ግዙፍ የተባለ አጥቂ ነው። በቁመት ብቻ ሳይሆን በሰውነት በአካላዊ ነገር በጣም ጠንካራና እጅግ በጣም ግዙፍ አጥቂ ነው። በሴንትራል ፎርዋርድ ቦታ ላይ የሚጫወት እጅግ ጥሩ የጎል ማጠናቀቅ ወይም ፊኒሽንግ ያለው ጠንካራ አካላዊ ብቃት ያለው በእግር ኳሶች ላይ በጣም ጠንኳራ ሆልድ አፕ ላይ መጫወት የሚችል ትክክለኛ የቦታ አያያዝ ፖዚሽኒንግ የሚያውቅበት በሁለቱም እግሮቹ ጎል የማስቆጠር ችሎታ ያለው የእግር ኳስ ህይወቱን እንግዲህ በላቫል በሚባል የፈረንሳይ ቡድን ውስጥ ነበር የጀመረው። ከዛ ወደ ሊል አመራ። ከዛ ወደ ኦዤ አመራ በውሰት ማለት ነው። ከዛም በኋላ ወደ ኤሚስ፣ ወደ ሬንስ፣ ከዛ ወደ ስቱትጋርት፣ ከዛ ወደ ዶርትመንድ አምርቶ አሁን ላይ እንግዲህ እጅግ በጣም ግሩም የሆነ እንቅስቃሴን እያደረገ ይገኛል። ባለፈው የውድድር ዘመን 45 ጨዋታዎች በአጠቃላይ ማድረግ ሲችል 34 ጎልና 7 አሲስትን ማስመዝገብ ችሏል። ሴርሃው ጊራሲ እንግዲህ በአሁኑ ሰዓት ላይ በቼልሲ እና በማንቸስተር ሲቲ እየተፈለገ እንዳለ ነው መረጃዎች ይወጡ የሚገኙት። ያው ሞስት ፕሮባብሊ ወደ ቼልሲ መጣ ቋሚ የሚሆንበት እድል አለ። ነገር ግን ወደ ሲቲ የሚሄድ ከሆነ ቋሚ የሚሆንበት እድል እጅግ በጣም ዜሮ ነው ማለት እንችላለን። የኋላንድን ለማሳረፍ ካልሆነ በስተቀር የተጫዋች እንግዲህ ሃላንድን በልጦ ቋሚ ይሆናል እንደማይባል እርግጥ ይመስላል። ያንን ተከትሎ ተጫዋቹ በተለየ ክለባችን ቼልሲ ገፍቶ የሚሄድ ከሆነ እና ሌላ ፈላጊ ካልመጣ በስተቀር ከሲቲ ጋር ተፎካክረን ማስፈረም የምንችልበት እድል እጅግ በጣም ሰፊ የሆነ ይመስለኛል። እስቲ እናንተ ሀሳብ አስተያየቶቻችሁን ብታሳውቁኝ ደስ ይለኛል። ቀጣዩ መረጃችን የሚሆነው ደግሞ አዩብ ቡአዲ ነው። ቼልሲ ሊሉን እና ሞሮኮን የ18 ዓመት ድንቅ አማካኝ አዩብ ቡአዲ ለማስፈረም ፍላጎት አሳይቷል። ቼልሲ ያቀረበው የዝውውር ስምምነት ተጫዋቹን አሁን ገዝቶ ለሙሉ የ26-27 የውድድር ዓመት በሊል ቤት በውሰት እንዲቆይ የሚያደርግ ነው የሚል መረጃ ቲምቶክ እያስነበበን ይገኛል። ቀጣዩ መረጃችን የሚሆነው ደግሞ ማክሴንስ ላክሮና ጃኮቦ ራሞን ነው።
ኒዛር ኪንሴላ የተባለው ለቼልሲ ቅርብ የተባለ ጋዜጠኛ ምንድን ነው ያለው? ቼልሲ በአሰልጣኝ ሻቢ አሎንሶ ስር ወሳኝ የሆነውን የተከላካይ መስመር ለማጠናከር ክሪስታል ፓላሱን ማክሰን ስላኩራና የኮሞን ጃኮቦ ራሞን እንደ ዋና አማራጭነት እጩ መሀል ተከላካይነት እያጠናቸው ይገኛል። ክለቡ ከተከላካይ በተጨማሪ አንድ አማካኝና በተለያዩ ቦታዎች መጫወት የሚችል ቨርሳታይል አጥቂ ለማስፈረም በገበያው ላይ ይገኛል የሚል መረጃ ኒዛር ኪንሴላ እያስነበበን ይገኛል። ለዛሬ ያዝላችሁ ፕሮግራም ይህን ይመስል ነበር። እስከ መጨረሻው ድረስ ተከታተላችሁ ላይክ እና ሰብስክራይብ ስለምታደርጉ እጅግ አድርገን እናመሰግናለን። መልካም ጊዜ